እንደምናችሁ ክቡራና ክቡራን ተመልካቾቻችን እንኳን ደህና መጣችሁ። የእናታችን የእንጉዳይ ከበደን የሙለዴት እንግዲህ ልናከብር ነው። እስቲ ወደ መሀል እንዲገቡ ሁላችንም እየጋበዝን ነው። ሁላችንም ባንድ ላይ ተቀበልን። በመካሻ ሁላችሁ እስቲ ባንድ ላይ ልጅ በመካሻ ባንድ ላይ እንዲያ ሰፋ እያደረጋችሁ የታል እጃችሁን ከፍ አድርጉ። ጌስ ከኩላም በያዳይም በመከሻ ትንሽ እጃችሁን ከፍ አድርጉት። ለኸይም እጃችሁን ከፍ አድርጉ። በአምር ሸና ለኸይም የፌ አይሰማም እያሉ ነው። ለኸይም የፌ ወንበር ስጡልኝ። ወንበር ትንሽ ወደ መሀል አርጉ። ወደዚህ ነው ወደ መሀል ወደዚህ
ወደ ማሉና ወንበር ስጡልኝ። ከሱ ያላችሁን ወደዚህ ወደ መሀል ወንበር ስጡልኝ ለእናታችንና ወደ መሀል ተማል አድርጋችሁ እናታችን መስፈን ትችላለህ። ኑ ወደዚህ ጋር ትንሽ ወደዚህ ወደ መሃል ነው ተናግሬያለሁ። ኑ ወደዚህ ወደ መሃል ደህና ሆናችሁ ነው። ወደዚህ ወንበር አርጉ። ከመሃል ወደዚህ ቃም ለጻላሙ ሽማግሌቱን አምጧት ወደዚህ በበቀሻ ወደዚህ ወደ መሃል አዎ
ባሉት ሰፋ አርጉት። ወንበር ስጡ፣ ወንበር ስጡ፣ ወንበር አርጉና ለእናታችን ወንበር ማዛልተው እንኳን ደስ አላችሁ። ለዚህ የደረሰ እናታችን ምግብ አለ ምግብ ይበላ እያሉ ነው። ቁጭ በሉ እስከ መጨረሻው የሕይወት ዘመኔ ብጠራው አልጠግብም ስምሽን ደጋግሜ እማ እናቴ ኑሪልኝ ኩራቴ እማ እናቴ ኑሪልኝ ኩራቴ የጧት ፀሐይ የማለዳ ብርሃኔ ነሽ
የህይወቴ መፍቻው ቁልፉ አንቺ ነሽ መለመነው ሌላ የለኝም ፈጣሪን እስትንፋሽን ያርዝምልኝ አንቺ ለኔ የጧት ፀሐይ የማለዳ ብርሃኔ ነሽ የህይወቴ መፍቻው ቁልፉ አንቺ ነሽ መለመነው ሌላ የለኝም ፈጣሪን እስትንፋሽን ያርዝምልኝ አንቺ ለኔ አይኖችሽ አይኖቼ ለኔ በመጨነቅ በስስት ያሉ በልቼ መጥገቤን ጠጥቼ መርካቴን ሁሌም ያስባሉ ትምህርት ቤቴ ነሽ ነፍሴ አስተማሪ የህይወቴ ኔታ እስከ መቼ ቢሆን ከፍዬ አልጨርሰው አንቺን ውለታ እማን አንድ ጊዜ ጸጥታት በበከሻ ምርቃና አለ። እንደምን አመሻችሁ ዘመዱ እናመሰግናለን። የመጣችሁ የምታስደስቷት ለእናታችን በጣም እናመሰግነው። እግዚአብሔር በሰላም ደግሞ ለብድራችሁን ለመክፈል ያብቃና። እዛ ሲቀጥል እናታችን ጥሩ አርጋ ነው ያሳደገችና አባት አልባ እሷ ማታም ማልዳም እናትም አባት ሆና ያሳደገችና ጤናዋ አይኗ በጣም ችግር ነበረባት በክፍለ ሀገር መከራ እያየች ያን በራሷ ጤና ሳይሆን እንትን ብላ ደግሞ በእኛ ደግሞ ታስባለች ብዙ ነገር አሳልፋለች እና እናታችን ጥሩ ናት በጣም በጣም ልክ ያለፈች ናት እንወዳታለን እናከብራታለን ትወደናለች እና በጣም ጥሩ የምትወደድ እናት ናት እና እናመሰግናለን ሁላችሁ እንዴት አመሻችሁ ሁላችሁም በሙሉ ሴቶችም ወንዶችም እንግዲህ እችነን እናታችን አክብራችሁ እኛንም አክብራችሁ ለመጣችሁ ወንድሞች እህቶች እናት አባቶችም እግዚአብሔር ይስጥልን በሰላም ወደ የቤታችሁ በሰላም ግቡልኝ እናቴ እውነት እንግዲህ ወንድሜ እንዳለው እኔ እንኳን ቃላት ያጥረኛል አባታችን ቢሞትም እሷ እውነት ሴትም ወንድሙን አሳድጋናለች እናቴ 120 አመት ያኑርሽ እኔ ሁለት ልጆችን ስወልድ በሷ ላይ ነው ያሳደግኳቸው እናቴ ኑሪልኝ ለዘላለም ምንም ከዚህ በጊዜ በኋላ ጤና ጥቼ በበዛጭም ብለም እና እግዚአብሔር ይስጥልን በሰላም ወደ ቤታችሁ ያግባችሁ ወዳራባ እናመሰግናለን ጤና ይስጥልኝ እንደምን ዋላችሁ በመጀመሪያ ደረጃ ወገኖቼ እንኳን ለዚህ ቀን አደረሰን በእውነት እንጉዳይ ከበደ ማለት የተለዩ እናት ናቸው እንኳን አይደለም ቀርቶ ልጃቸውን ተወዳቸው ተረግዘው የተወለዱትን ቀርቶ እኔንም የልጃቸውን ባል እንዴት አድርገው ከብከበው ያደራ ልጅ እንጂ ያደራ የልጅ ባል እንኳን አይሉኝም በእውነት ምነግራቸው ያደራ ልጅ ባደረነታቸው ያችን የመሰለች ልጃቸው እንኳን መንገድ ላይ ብትቀር ማንኛውም ሰው ብዙ ነገር ሰማለሁ በእውነት ነው መላችሁ እኔ ከወዴ ይሄን የሚያክል ያበጠ ነገር አለ ብዙ የሚነገረኝ ነገር አለ ያን ግን ትቼ ያን ሳይበገሩ ሙታለች እሷ ልጅ መምጣት አለበት እናቴ ነፍሷን ይማረው መለኩስ የነበረች ይሄው አሉ በመረጃ ቋዋና አውልቃ እንደዚህ አውርዳ መቁጠሪያዋን አውልቃ እንደዚህ ተግራቸው ላይ የልጅን ነገር አደራ ወዘሮን ጉዳይ ምንም ችግር የለም እኔ ስሞት ብቻ ነው ልጅ እንደሚሆነው ብለው እስከዚህ ድረስ አድርሰውኛልና ልዩ እናት ናቸው ልዩ እናት ያን ሁሉ አይናቸውን ታወረው 20 አመት መታወር ለሰው ልጅ ቀላል ነገር አይደለም እንኳን 20 አመት 2 ቀን እንኳን ይበቃል አይናቸውን አጣው መከራቸውን አይተው የሚገርማቸው ከአንድ መንደር ወደ አንድ መንደር ከነሱ ቤተሰብ ስመጣ ከዘመዶች ተነስቼ ካለበት ቦታ ስመጣ በአይነ ስውርነት ሰርተው አብልተውኛል እነሱ ገበያ ሄደው ማለት ነው ይህን ሁሉ ዘመን አሳልፈን የተለዩ እናት አይነ ስውርነት ሳይበግራቸው
ማጣት ሳይበግራቸው ምንም ነገር ሳይበግራቸው እስከዚህ አድርሰውናል። 120 ዓመት አይደለም ታከላ ሳነሳለች። እኔ እንኳን ትንሽ ጨመር ማድረግ እፈልጋለሁ። 140 ዓመት ይሆንልኝ እያላለሁ በእውነት ነው የምላችሁ። እናት አይደሉም የተለዩ ቅዱስ ነው ናቸውና እናንተም ዘመዶቻችን እንኳን ደህና መጣችሁልን። በሰላም በቤታችሁ ያድርሳችሁ። ደግሞ ያው እንግዲህ መቼስ አሮጊት አይዳርም እንጂ ቢዳሩልን ደስ ይለን ነበር። ግን አሮጊት አይዳር እንዴት እንደ ቃንሰራቸው እና ነፍሳቸውንም ደግሞ እግዚአብሔር ባሉበት ቦታ ና ሲል ደግሞ እግዚአብሔር መንግስተ ሰማያት እንዲያዋርስልን እንፈልጋለን። ምናልባት እንዳይሄዱብን ግን እንፈልጋለን። ምናልባት ከመጣ ግን በእውነት ነው የምላችሁ እናት ከተለዩ እናት ናቸውና እግዚአብሔር ያቆያችሁ፣ በሰላም ቤታችሁን ያድርሳችሁ። እናታችንም ምረቃናቸው ለሁላችን ለኛ ብቻ አይደለም ለሁላችሁም ይድረስ። እናመሰግናለን። ጤና ይስጥልኝ። እንደምን አመሻችሁ ክቡርና ክቡራት የሆናችሁ ውድ ወገኖቻችን እንደምን አመሻችሁልን። እና ከዚህ በመቀጠል በእውነት አሁን ነገሩን ተናግረውታል። ከዚህ በላይ መቼም መጨመር አይቻልም። ብዙውን ነገር አውጥተው አውርደው ተናግረዋል። የእሳቸው በጎነት ከትናንት ዛሬ እኔ እንኳን ታገኘኋቸው ወዲህ ምን ያህል እናት እንደሆኑ እኔ በጣም ግንዛቤ ውስጥ ወስጃለሁ። ውዬ ስመጣ እንኳን ፊታቸውን አይከፋቸው። ገብቼ ሰውነቴን ታጥቤ እስከምወጣ ድረስ አመት መስሎ ነው የሚታያቸው። ልጄ ባዜ እንጀራ ብላ እንጂ ልጄ ውሃ ጠጣ እንጂ ልጄ እያሉ በእውነት በጣም በክብር ልጃቸውን የከበከቡ ለሳቸው እነዚህ ብቻ ልጆች አይደለም መሆን የነበረበት። እግዚአብሔር እንዳለው ቢሆን ኑሮ 10ም 12ም መሆን ነበረበት ለሳቸው። ግን ከዛም ሆኖም ደግሞ ባለቤታቸውን ተነጥቀው እንዲሁም ደግሞ በመንገድ ላይ ወደዚች የተቀደሰችው ሀገር ለመግባት ሲፈልጉ የምታምር ልጃቸውን እንዲሁ ተነጥቀው በእውነት በጣም ያሳዝናል። የውጫጮች እናት ከዚች ሀገር ደርሼ ከቤተሰቦቼ ጋር ከእናቴ ጋር እደሰታለሁ ስትል በመንገድ በመቅረቷ በጣም ያሳዝናል። እንግዲህ እሳቸውም በእውነት ታሪክ እንደሰማሁት የተባለውን ነገር እንደሰማሁት ብዙውን ስቃይ ብዙውን መከራ አሳልፈው ለዚች የተቀደሰች ሀገር በቅተዋል። ያንንም መከራ አሳልፈው ከዚህ ያደረሳቸው አምላክ አሁንም እድሜያቸውን 150 ዓመት ያድርግልን ብዬ እላለሁ። የመጣችሁት ወገኖቻችን ደግሞ እግዚአብሔር በየቤታችሁ ሰላም ያድርስልን፣ እስከ ቤተሰቦቻችሁ እግዚአብሔር ያቆይልን። እኛ ይህን ያህል ሰው እናገኛለን ብለንም አላሰብንም ነበር። በእውነቱ ግን የማሽላ ያገዳ ቸሩ እስከ የማሽላ ዘሩ ቸሩ እስከ አገዳ ቸሩ ይላሉ። እነሱ ቸር ቢሆኑ ነው ይሁሉ ሰው ይሁሉ ዘመድ የመጣላቸውና እሷም በእውነት የፈለገው ቢሆን ደከመኝ ታከተኛ አትልም። ሰርግ ሲሆን በሰርጉ መከራው ሲሆን በመከራው በሁሉ ነገር ተሳትፋ የምትኖር አሽከር ናት። እኔ ራሱ አሁን ከወዲሁ ታገኘኋት ምሽት አይደለችም፣ በእውነት እህት ናት፣ እህቴ ናት። ታማ አይባዜ እኔ እኮ እንግዲህ እያመመኝ ነው፣ እኔ አንተነን ማስከፋት አልፈልግም ስትለኝ ታክላ በጤናሽ ስትሆንጂ ልወድሽ፣ ጤና ስታጭ ልጠላሽ አይደለም። እስከ መጨረሻው ድረስ አብረን እህል ውሃችን እስከሚያልቅ ድረስ አብረን እንቀጥላለን። ስትታመም ይታመማለሁ፣ ስትደሰች እደሰታለሁ ብዬ ምንም የሚደረግ ነገር የለም ብዬ እስካሁን ድረስ አብሬያታለሁኝ። ሆኖም ግን ደግሞ ለዛም ቀርቶ አሁን ይህን የመሰለ ደስታ ስናገኝ ከሷም ከሱም ከዛችኛይቱም የበለጠ እኔ በጣም ነው የተደሰትኩኝ።
እንደዚህ ሳንደሰት በመካከል ላይ አንድ ነገር ቢመጣ አስቸጋሪ ነበር። አሁን ግን ደስ ብሎናል። እግዚአብሔር የተመሰገነ ይሁን። አሁንም እግዚአብሔር እድሜያቸውን እያከለ ይቀጥልና እግዚአብሔር ያቆይልና የቸር ምሽት ያድርግልና። በየመጣችሁት ቸር ይቆያችሁ። እንዲሁም ለጸላሞችም ሆነ ለድጆች እናንተንም ደግሞ እንዲሁ እግዚአብሔር ይስጥልና፣ እግዚአብሔር ያሰንብትልና። በእውነት እናንተንም ደግሞ እንዲሁ የሚታዘዝ ልጅ አትጡ። እናመሰግናለን። አኩርታችሁናል። በጣም ደስ ብሎናል። በጣም ከመጠን በላይ ደስ ብሎናል እና ይኸው በአሳላፊዎች ደግሞ ያለውን ነገር የተደገሰውን ልጆች ደግሰዋል። ብሉልን ጠጡልን እያሉ ነው ያሉ። ስንጫወት እናምሽ። እናመሰግናለን። ባሉ እንደማመጥ እንግዲህ በእውነት ልጆች እንኳን ደስ አላችሁ። ማንጉዳይ እንደዚህ እንኳን ደስ አለሽ እናቴ። ልጅ ማለት እንደዚህ ነው። ማንጉዳይማ መልሰፈፍ የሌላት ሰው ናት። በእውነት ለሷ ይሄ ነው ተብሎ የሚወጣላት ነገር የለም አለ በጎነት በስተቀር እና ልጆች ደግሞ አሁን ይሄን ማድረጋችሁ በጣም ትልቅ ነገር ነውና ምርቃኑ ረዴቱ በረከቱ ተናንተ ላይ ይደር። እግዚአብሔር ደግሞ የምቦይ ፍሬ ጤፍ ዘር ያርጋችሁ፣ ሽናሻ ያርጋችሁ። እናቴም ማንጉዳይ ደግሞ እሱ ካለ የሚቸግረው ነገር የለም። ሁሉ በእጁ ሁሉ በደጁ ነው። ጤናሽን ስተሽ እናት አለ እንዲሁኝ ታምሜ ነበረ። አሁን ግን ልጆች እንዲህ አድርገው አስበው ይሄን ቢያረጉ ጤናዬን ሰጠኝ ደህና ሆንኩኝ ብለሽ ምትጫወቹ ይሁን። እድሜውን ጥሩ ነው። እናንተው ሀሳብ ሰው የተመኘውን ነው የሚሰጥ። አባባላችሁ ጥሩ ነው። ነገር ግን ወሳኙ ባለቤቱ ነው። ዋናው ትልቁ ነገር እስከ እግዚአብሔር እስካለው ድረስ በጤና መኖሩ ነው። ትልቁ ነገር ጤና ነው። ራሷን ችላ ተነስታ ራሷን ችላ ተንቀሳቅሳ ነው ለየሷ የሚለመንላት ጤና ብቻ ነው እና ጤናሽን ስጥሽ እናቴ። ጤናውን ተእድሜ ጋር እድሜውን ተጤና ጋር ይድልሽ። እነዚህን ልጆች ደግሞ የእምቦይ ፍሬ የጤፍ ዘር ያድርግልሽ፣ ሽናሻ ያድርግልሽ። አንቺ እየመረቅሽ እነሱ እየተመረቁ የምትኖሩ ያደርግልን እግዚአብሔር። ዘመዱ ደግሞ እንዲህ አድርጎ ያከበረውን ዘመድ አክብሮ የመጣውን ዘመድ ክብር ይስጥልን። በእውነት ዘመዱ እንዲህ አድርጎ መከብከብ፣ እንዲህ አድርጎ ማኩራት፣ እንዲህ አድርጎ ማክበር ክብሩን፣ ጤናውን፣ ረድኤቱን፣ በረከቱን ይስጥልን እግዚአብሔር። በየመጣችሁት ደግሞ በሰላም ያድርስልን። በአገሪቱ ላይ ሰላምን ያወርድልን። ትልቁ ነገር የአገር ሰላም ላይ ነው። በአገር ሰላም ላይ ነው ሁሉም ነገር። እንደዚህ ሆኖ ይሄ ሁሉ ይሄው ከዚህ ማየት መጥቶ ይሄ ሰርግ ነው፣ ራሱን የቻለ ሰርግ ነው። ሽማግሌ ምንም በጎ ሰው ብትሆን ምንም ቅዱስ ሰው ብትሆን እንደዚህ ሆኖ ዘመዱ መምጣት በአገር ሰላም ላይ ነው። አሁንም በተደጋሚ በአገሪቱ ላይ ሰላም ያወርድልን። የአገሪቱን ምቀኛ ያዝልን፣ ይሰርልን። እሱ ታገስ ተመለስ ይበልልን። እሱ በኃይሉ ይግታልን። እንደ ብረት የታጠሩትን ወታደሮችን ልጆቻችን ወንድሞቻችን እሱ ክንፉን ጥሎ ይጠብቅልን። ድሉን ለእስራኤል ይበልልን። ማንጉዳይማ የወተት ሰለንዳ አለው፣ የማር ሰፈፍ አለው። ሰፈረፈ የሌላት ሰው ናት። ማንኛውም ሰው የሚያውቃት የሚመሰክርላት እናት ናትና እናት ዓለም አሁንም በተደጋጋሚ ጤናውን ይስጥሽ እናቴ፣ ጤናውን ይስጥሽ። ትልቁ ነገር ጤና ነው። እንዲያው በእውነት አሁን ይሄ ነገር ይሄ ተሆነ አንስቶ ጤናሽን ሰጥቶ አረን የማይሄድ ልጆች ይሄን ነገር ቢያደርጉ ጤናዬን አገኘሁኝ ብለሽ ምታወሪ ምትጫወቹ ያድርግሽ እናት ዓለም። እነዚህ ልጆች እናንተ ልጆች ደግሞ በእውነት የሷ ምርቃን የሷ ረድኤት እናንተ ላይ ይደር። በእውነት እንዲያው ደስ ይላል። ደስ ስላላችሁ ኑሯችሁ ደስ ያለ ይሁን። ኑሯችሁ እንደ ፀሐይ የሞቀ እንደ ጨረቃ የደመቀ ያድርግልን። ዋናው ነገር ልጅ መተካት ነውና እናንተን ይባርክ ይቀድስ። በእውነት እንዲያው እንደዚህ ነው ልጅ ማለት መውለድ መድኃኒቱ የሚባለው እንደዚህ ነውና በእውነት ብሩክ ቅዱስ ሁኑ። እንዲያው የወለዳችሁት ብሩክ የገዛችሁት ብሩክ የወለዳችሁትን ቅዱስ ያደርግልን እግዚአብሔር።
በሰላም ያዋለ በሰላም ያሳድረን። ለልጆችም ሆነ ለእናታችን ማዛልቶ ማዛልቶ በሉ። ምርቃኑ እየተመረቀ ነው። የሚጨመረው መቼም የዚያን ያህል ነው። ታታን ጉዳይማ እንግዲህ ከኛ ወዲያም ያውቅ የለም። የቀን ጨለማ ተወጠሽ እየተመራሽ እንደዚህ ሀገር እኮ አይደለም ለሽንት ቤት መብቂያ የለውም ነበረ። መከራ ነበረ። ያን ሁሉ አሳልፈሽ የባህልሽ መከራ በጨለማ በበሽታ ሙቶ ያን ሁሉ አሳልፈሽ እኔ ልጆች ሰብስበሽ አሳድገሽ ለዚህ ሀገር በቃሽ። አይንሽ ደግሞ አዲስ አበባ ደርሶ ነው የበራ። አዲስ አበባ ስንጠይቅ ኧረ አይኗማ ደህና ሆኑ። በጣም እኛ መሰገን በእውነቱ ምንድነው ያን ሁሉ አይተሽ እንደገና ደግሞ አይንሽ በርቶ ለዚህ ሀገር በቅተሽ ይሄን ሁሉ ነገር ደግሞ ማየት ደግሞ ትልቅ ደስታ ነውና ደስታ ቦታ ያቆይሽ እግዚአብሔር እናቴ። ልጆች ደግሞ ተባረኩ። ፈተናውማ ቀድሞ ነው ያለፈ። እየፈተነሽ ያለፈ ቀድሞ ነው። ምን ነው እሱ እንደሳሳ ልጆቼ እያለ አታላይ እንዳለ ያው አማማቱ ያው መቼም በጨለማ ሞተ። ምን ይደረጋል? ያው ደስ አለኝ አለ መቼም እና ብዙ ነገር አሳልፈሻል። አሁን ደግሞ ይሄን አቆይቶ ደግሞ ደስታ ያሳይሻል። ኑሮ እያከለ ደስታውን ያሳይልን። በእውነት ልጆች ተባረኩ፣ ብሩኩኑ። አታላይ ታክላ ምንም ያጭ ለዚያ በትቀርሜ በእውነት ምን ይደረግ እንግዲህ። ቅድም አዲሱ ብሎታል። እውነትም ያደራ ልጅ ነው አዲሱ። እሱም ቃሉን ሳያጠፍ ይኸው ዛሬም ተሰው አይለይ ተወገናችን አይለይ ተመከራ ተደስቶ አብሮ ነው የሚቆም። ዛሬ ያቆየው እንጂ በእውነት አንቺም ደግሞ በቃልሽ ይኸው ደግሞ ስም ገብቶ ልጆችን የባርክለት። በዘር የሚተኩ ይሁኑ ደግሞ እንደዚህ ደግሞ እነሱ ደግሞ ወልደው የሚታዩ ይሁኑ ደግሞ ልጆች ደግሞ እዚህ ዓለም ለሚያርጋቸው። አንቺም የነሱን አበባ ገዳ ለማየት ያብቃሽ። እንደዚህ ይኸው በእውነቱ እሷ ቢቀርባት እና እድሜሽን ረጅም ያርግልን። ዚያር ጎዳና ያርግልን። በሰላም የዋለ በሰላም ያሳድረን። ከተባረከው ቦታ ያውለን እግዚአብሔር ደግሞ ቀኑን የባረከ ሌቱን የባርክልን። እግዚአብሔር እያከለ ደስ ይበልሽ እናቴ፣ እንኳን ደስ አለሽ እንላለን። በሉ እግዚአብሔር ይስጥልን፣ እግዚአብሔር ያሰምተልን፣ የተመረቀውን በበላቸው ላይ ደር። እግዚአብሔር አንቺ እናቴ ዛሬ አንቺ ከዚህ ቆይተሽ ይሄን ዓለም የምታይ አንቺ ነሽ። ዛሬ አንቺ ባልንጀራ ማንም የለም እና እግዚአብሔር አክሎ አክሎ ጤናና እድሜ ይስጥሽ። ልጆችሽን ይባርክልሽ። ልጆችሽን እንደ ባህር አሸዋ ያርባቸው እግዚአብሔር። እግዚአብሔር እስራኤል ሀገር ተከፍቶልሽ ነው ያለ። አንቺ በጣም እንዲሁ ነው ቁሞ መሄድ በአንቺ እድሜ የለም። እንኳንስ በአንቺ እድሜ ያለው ሙላው እየተንበረከከ ነው ያለ ዛሬ እና እግዚአብሔር ልጆችሽን ይባርክልሽ። ይህን ደስታ የሚያረጉ ብድራቸውን ለመመለስ ብለው ነው ይሄን መከራ የተሽፋ አሳድገሽ አሁን ደግሞ ይህንን አንቺ ደስ እንዲልሽ ነው ይሄን ሁሉ የሚያደርጉት እና ደስ እንዳለሽ ይኑር። ልጆችሽን ይባርክልሽ፣ ይቀድስልሽ። ሀገሪቱን ሰላም ገበያውን ጥጋብ ያደርግልን እግዚአብሔር። ሀገርስ ሀገር ያስማማልን፣ ወታደሮቹን በሰላም ይመልስልን፣ የቆሰሉት ምሕረት ያምጣልን እግዚአብሔር። የሞቱትን ነፍሳቸውን ይማር፣ ሀገሪቱ ታጥረው እግዚአብሔር ያሉትን ደግሞ በሰላም ይመልስልን። የእስራኤልን ሀገር ዱግ አመድ ያርገው እግዚአብሔር፣ እንደ ጉም የሸፍነው እግዚአብሔር። ይህችን ሰላም ሀገር በሰላም የምንኖርባትን እግዚአብሔር ይባርክልን፣ ይቀድስልን። እንኳን ደስ አላችሁ። እንኳን እናታችሁን እንደዚህ አድርጋችሁ ተፊታችሁ አይታችሁ እግዚአብሔር እያመሰገናችሁ ለመኖር ያብቃችሁ እግዚአብሔር። ሰላም ያሳደረ ሰላም ያውልን፣ ሰላም ያሳደረ ሰላም ያውልን። አሎ ምርቃን ውስጥ ተመርቋል። እግዚአብሔር ይስጥልን፣ እግዚአብሔር ያሰነትልን። ሰላም ያዋለ ሰላም ያሳድረን። ቀኑን የባረከ ደግሞ ሌቱን ባርኮ ቀድሶ ይስጠን። በእውነት ዋርሱን ጉዳይማ እኔ ልናገሩም ይከብደኛል። በእውነት እኒህ ልጆች እንዴት እንዳሳደገቻቸው ማን ያውቃል። አገር ማን ያጠብቃል ማገር ይባላል።
እግዚአብሔር ደግሞ አክሎ ጤናሽን ይስጥሽ፣ እድሜሽን ያስረዝምልሽ፣ የሞቱትን ነፍስ ያማርልን፣ የሞተውን አባታችሁን ደግሞ ነፍስ ይማረው፣ አይከለከል ያስቀምጠው። ሊሳሳችሁ ነበር፣ ምን ማድረግ አይቻልም። እሱ ያዘዘው አይታለፍም። አሁን እንዳሉት የሚያውቀው ነገር የለም። ያለ መስራት ያንን አለ ማለት ምንም የሚያውቀው የለም። ግን አሟሟቱ ባልሆነችው ገብቶ እያየነ ወበራውለን እዚያ ተወልዲ ወበራው ብለን እያየነ ሲንጫጩ እያየነ መግባት እንዴቱን እንግባ ማይገባ ነገር ሆነ። በኋላ ተዚያ ተመሸ። በኋላ ያው ገብተን አወጣን ላፈር በቃ ነፍሱን ይማረው። እናንተ ልጆችንም ደግሞ አጣናችሁ ይለምለም። ውለዱ፣ ክበዱ፣ ግዙ፣ ንዱ። አንቺም እናቴ ዋክሎ እድሜሽን ጎዳና ሀብትሽን ጣና ያደርግልሽ። ትልቁ ነገር አይነ ብርሃንሽን አግኝተሽ እጅሽን ሰደሽ ወደ አፍሽ መመለሱ ብቻ ትልቅ ዓላማ ነው። እግዚአብሔር ክብሩ ይስፋ። አምላካችን አሁንም አክሎ ጤናሽን ይስጥሽ። እግዚአብሔር ደግሞ እናንተ ልጆችም ሰርታችሁ የምትበሉበትን ውላችሁ የምትገቡበትን አድራችሁ የምትነሱበትን 12 አካላታችሁን ባርኮ ቀድሶ ይስጣችሁ። ብሩክ ቅዱስ ሁኑ። ይሄ ነው የልጅ ወረታው፣ ይሄ ነው። በሀገራችን አይተናነቅም። አሁን ግን እንዳገሩ ደግሞ እንደዚህ አርጋችሁ ስላስደስታችኋት እናንተም ደስ ይበላችሁ። ምርቃኗ በላያችሁ ይደር። ምርቃኗ በላያችሁ አድሮ የምትወልዱ የምትከብዱ ምድሩ የምትኩሉ ያርጋችሁ። ተባረኩ፣ ብሩክ ሁኑ። የመጣውን ዘመድ ደግሞ ቤቱን በጭር ያድርስልን። ውሎ መግባትን አድሮ መነሳትን አይንሰን። አምላካችን ጨለማ ወስዶ ብርሃን የሚያመጣ አምላክ ደግሞ የታጠረውን ሰራዊት ደግሞ ተሞት የተረፈው ነጠላ ያረፈውን ደግሞ አገልግሎ ደግሞ ወደ ቤቱ ይመልስልን። አገሪቱን በክፉ ይመኛትን ደግሞ ወደዛ ሲሄዱ አይናቸውን ብርሃን፣ ወደዚህ ሲመጡ አይናቸውን ጨለማ ያደርግልን። እግዚአብሔር ወደዛ ሲሄዱ ጉልበታቸውን ብረት፣ ወደዚህ ሲመለሱ ሲያስቡ ጉልበታቸውን ውሃ አድርገው። ተመስገን ቸር የዋለ አምላክ ቸር ያሳድረን። ከሰንበት ረድኤት ተረ እግዚአብሔር ምሕረት አይንፈገን። ውሎ መግባትን አድሮ መነሳትን አይንሳን። እዚህ ጠላሚዎችም አዘፋኞችም ውላችሁ ግቡ። ይኸው እሱ በሱ ስጋ በቁመት ጠበሱ ይባላል። የሌላ ሀገር ሳንፈልግ ይኸው ከቦታችን እኛ በእኛ በቋንቋችን ማገን ማለት ቀላል አይደለም። ብሩክ ሁኑ፣ ተባረኩ። አይቶ መተውን ሰምቶ መቻልን ይስጣችሁ። ተመስገን ቸራሚ ዋለ ሰላም ያሳድረን። ሰላም ሌሊት ያሳድረን። ባሉ ዘመዱ በእውነት እንደው በእውነት ምርቃን ለማን ጉዳይማ ሲያንስ ነው። ክፉ አትናገር፣ በጎ ብቻ ነው የምትናገረው። እግዚአብሔር ይህ በጎነት ይሄ ጥሩነት እስከ እድሜ ልክሽ ድረስ አብሮሽ ይኑር እናቴ። እግዚአብሔር ይስጥልን፣ እድሜ ይስጥልን። እግዚአብሔር ሲሰጥ ክፉና በጎ ይሰጣል። ክፉን አርቆ በጎውን ይስጥልን። እግዚአብሔር የወለድሻቸው ሁላ የተባረኩ የተቀደሱ ይሁኑልሽ። በእውነት እናቴዋ ጥሩ ሰዎች የምትባሉ እናንተ ናችሁ። ጃጃም በርብር ሲኖር አንድ ታገር አንድ ሰው ጋር ተነጋግሮ አንድ ቀን እርቅ አይተን አናውቅም ሲያሳድገን። አንቺም ደግሞ ይኸው እየተነገረልሽ ነው። ጥሩነት በጉነት ይጠቅማን እንጂ የሚጎዳ ነገር አይደለም። እና እግዚአብሔር ያቆይሽ እናቴ፣ እግዚአብሔር ያቆይሽ። እግዚአብሔር ልጆችሽም ባርኮ ቀድሶ እንዲያው የነሱን ዓለም ደስታ የምታይ አድርግሽ እናቴ። እግዚአብሔር በእውነት የተመረቀው ሁላ በልጆችሽ ላይ በአንቺ ላይ ይዋል ይደር። በእውነት ልጆች ተባረኩ፣ ብሩክ ሁኑ፣ ጤናችሁን ይስጣችሁ። በእውነት እንዲህ አርጋችሁ እናታችን ለፍታ ደክማ አሳድጋናለችና ወረታዋን ምን መልስነን ብላችሁ ይህን ወረታ ይኸው ለእናት ለአባት ሳሉ በቁመና እንደዚህ አድርጎ በእውነት
የቁም ተስካር ማለት ነው ይሄ እና እግዚአብሔር ተባረኩ፣ ተባረከ ቦታ ያውላችሁ። ታክላም ትንሽ ጤናዬን ታያለሽ፣ ጤናሽን እግዚአብሔር ይመልስልሽ። አለሜ እግዚአብሔር የእሷ ምርቃን እንጂ እርግማኗ አይድረስባችሁ። በእውነት ተባረካችሁ ናችሁ ሁላችሁም። ይህን አስባችሁ ብቻ እንደዚህ ማድረጋችሁ በእውነት ደስ ትላላችሁ። ደስታው ከእናንተ ጋር፣ ዓለሙ ከእናንተ ጋር ይኑር ለዘላለም። እግዚአብሔር እሷንም እድሜዋን ረጅም ያርገው። እድሜዋ ረዝሞ ደግሞ የልጅ ልጁን ሁላ ዳድራ ልጆችን ብትድር የልጅ ልጆችን ሁላ ዓለም ምታይ ያድርጋት። ጤናዋን ይስጥልን። በእውነት ትልቁ ሀብት አባ ሙጬ እንዳለው ጤና ነው። አለ ጤና ምንም ነገር የለም። ጤና ታለ ግን ሁሉም ይታያል፣ ሁሉም ይሆናል እና እግዚአብሔር ጤናሽን ይስጥሽ እናቴ። እግዚአብሔር በእድሜ ይቸኩልብሽ። እግዚአብሔር የሞቱትን ሁላ ወንድሞችሽን እህቶችሽን ነፍሳቸውን ይማረው። ልጅሽንም እግዚአብሔር ባህረ ገነት ያኖራት፣ ከጻድቃኖች ጋር ይደምራት። በእውነት እንደሳሳች እናቴ እንዳለች ደርሼ መቼ እገናኛለሁ እንዳለች ቀርታለችና በምድር የቀረባትን ዓለም ደግሞ በሰማይ ጥድቁን ያውርሳት እግዚአብሔር። እግዚአብሔር ሀገሪቱን ሰላም ያርግልን፣ የወጣን ቸር ይመልስልን፣ ለታመመ ምሕረት ይስጥልን፣ ለሞተ ጥድቅን ያወርስልን። እግዚአብሔር ለታሰረ ደግሞ ፍታትን ይስጥልን። ይልሃን የሚለውን መንግስት ደግሞ እግዚአብሔር ያደላርልልን። አገሪቱን በጎ እንጂ ክፉ አይግጠምብን። በእውነት የወጡትን ትንሽ ልጆቻችን አረፍ ብለናል። እነሱ ደግሞ በይሰሞን እሱ በሱ የእስራኤል አምላክ እሱ በሱ ኑሮ በዚያም እያሸነቋቆረው ነው። በዚያው ያድርገው እግዚአብሔር። ለሕዝበ እስራኤል ሰዓለ ምሕረት ያወርድ። እንዲያው በእውነት እናት ዓለም እንኳን ደስ አለሽ፣ ልጆችም እንኳን ደስ አላችሁ፣ ዘመዱም እንኳን ደስ አላችሁ። እንዲህ ያለ ዓለም ማየትም ትልቅ ዓለም ነው እና ይህን ዓለም አይፍታባችሁ እግዚአብሔር። ጠላሚም ደግሞ እናቶ ልጆችም ደግሞ እግዚአብሔር ያቆይልን። እግዚአብሔር እድሜና ጤና ከእናንተ ጋር ይሁን። የመጣውን ዘመድ በሰላም በደስታ በየቤቱ ያግባልን። እግዚአብሔር ዘመድ የመጦ ነበር አስደስቶኛል። ደግሞ በየቤቱ ቸር ደረሰልኝ ለማለት ያብቃሽ እናቴ። እድሜና ጤና ሀብትና እንጀራ ይስጥልን። እድሜው እንደው ሰፋ ብሎ ልጆችም እንደተመኙት ያርግልሽ እናቴ፣ ያቆይልን። ሰላም ያዋል አምላክ ሰላም ያሳድርልን። አገሪቱን ተነውጥ ያድንልን። እድሜ ይስጥልን። ሰላም አዳር ሰላም ያሳድርልን። ያላየሁት ዘመድም የለ። እግዚአብሔር ይስጣችሁ ያሰንብታችሁ። እግዚአብሔር ደግሞ ራሴን ወገቤን የሚሉትን ደግሞ እነዚህን ደግሞ ምሕረቱን ይስጣቸው። እኔ የኔውን መምት አውሎ ያግባችሁ። አይታችሁ የምትሄዱበትን ሰምታችሁ የምትችሉበትን ልቦና ይስጣችሁ። እራትና መብራት አይንሳችሁ። ከሰው በላይ ያውላችሁ። የሰው መውደድ ይስጣችሁ። የነፍስም ጥቂቶች ናችሁና ያብዛችሁ። ልጆች ጥቂቶች ናችሁ። እዚህ አይከር ስጡ እንጂ አትቀበሉ። የሰው ገንዘብ አያስመኛችሁ። እዚህ አይከር ሰርታችሁ ገርታችሁ የምትበሉ የምትጠጡበትን ይስጣችሁ። እራትና መብራት አይንሳችሁ። ከሰው በላይ ያውላችሁ። የሰው መውደድ ይስጣችሁ። የነፍስም ይስጣችሁ። የእጃችሁን አትጡ፣ ብድር መላሽ አትጡ። ስጡ እንጂ አትቀበሉ። ያመካክራችሁ እንጂ አፈካክራችሁ። ፍቅር እንደ ሸማ ያላብሳችሁ። እኔን ወደፊት እናንተን ወደ ኋሊት ያርጋችሁ ብላችሁ ግቡልኝ። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ፣ ያሰንብታችሁ። እኔ ከእህቴ ጋር ወንድም የተሞተ ይኸው ዛሬ ነው የመጣው። ምስል ታዋልነ እቹ ዛሬ ነው ያገዋት።
አራተኛ ኮማ ተሰቅጄ አልወርድ አልሰቀል ዘመድጌ ናፈቀኝ ወገቤን ይተዋት ሆንኩ ወደ ታች ነው እንጂ አስወርደኝ እቹ በአመቴ ነው የተገናኘው አመት አለፈኝ ላጊው ከበደ ተሞተ ግን ሙህና ነው ሲያዋት መልኳ ደና ነው ሙህና ነው ተሰው ማስደርስ እንዲላል ግን መቼም ማረግ አልችልም ጌታ ፈጣሪ አምላክ ገና ይኸው አገናኘኝ እግዚአብሔር ይስጣችሁ ያሰኑታችሁ ፍቶች ብድር መላሽ አትጡ በቀይ በግራ በፊት በኋላ ይጠብቃችሁ ተስፍራው አንጣችሁ ተዳራባ በቸር ይመለስ ዘመዶች ልጆች ተባረኩልኝ እድሜ ይስጣችሁ ተመስገን ሰላም ያደርሳችሁ ክቡራንና ክቡራን እንግዶቻችን እንደምን አመሻችሁ። ቦታችሁን እስኪ ያዙ። እንግዲህ እናታችን በድጋሜ እንቀበል። እድሜ ጤና ይስጥልን። በአንድ ላይ ሁላችሁም እስኪ በቃሻ ልጅ በአንድ ላይ እስኪ ቤተሰብ ሁላችሁም እስኪ በአንድ ላይ እናታችን እንቀበል። እስኪ ሁላችሁ እስኪ ጌታን አቤት እንዲያ አቤት እንዴት ደስ ይላል ባረዲ
ሰፋ ቦታው ትንሽ ሰፋ La 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 la
ወደ ማን ብትገቡስ ምን አለ? ወደ ማን
ባንዴ ሲውላችሁ ያ ያታል ከፈት እያደረጋችሁ Oh my God.
ቤተሰብ ባለ 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 ሲዲያ ይዛል አቤት እንዲያ
ሰፋ እያደረጋችሁ ሰፋ አሜን
ጋር ስነ ስርዓት አለ። ወጋ እናታችን ይደርሳሉ። ሁላችንም ወደዛ ወደ ወጋው ወደዛ አሻገሬ ያገሬ ሰማይ አሻገሬ ያገሬ ሰማይ አንቺን ማራኝ እንዳላየሽ ቤተሰብ ሸብረብ እንዲያ አበት ቤተሰብ ባለቤ ስጦታ ያመጣችሁ ካላችሁ እንግዲህ መጋበዝ እችላለሁ። ስጦታ ያመጣችሁ አላችሁ። እኔ ብዙ ሰቂት ምናምን አይቻልም። ያመጣ ከሌለ ዘፈኑ ሊቀጥል
ሰው መጣና ያመጣችሁ ካላችሁ ንገሩ። እንግዲህ ጠጋ ጠጋ በሉና ያለን መጣና አስታውቁን። እንግዲህ ማን እንዳመጣ ከን ንኻዲም ወይም የልጅ ልጅ ሻርሻሪት በበቃሽ አቲ ሁላችሁ የልጅ ልጆች እንዲያ አቤት የታል እሺ ሌላ ነው በበቃሽ እኔ ኦዲ ይቀጥላል መጣን ነው አቤት እንዲያ አቤት አቤት እንዲያ አቤት 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 ከመስቀሌ በበቃሽ አቤት ሰሰ አንዲያ አቤት አቤት ሌላ ሳለ ሊቀጥል ካለ አለን አሁን በዛው ታክላ ያልዳ በበቃሽ ባያቀሎ ሚ የልጅ ልጅ ነው አይደል የልጅ ልጅ ለሳፍታ ወይ ቢመጣና አቤት 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 ቀረብ በል እንጂ ቀረብ በል ምንድነው ይከፈት ምንድነው ያ ፖስቴ አቤት 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 በጣም ይገርማል። ካብለ ባለቤቱ ፖስቴም ለተክላ አቤት ያፌ አቤት ታክላ የመጨረሻ ዘፈን ከእናትሽ ፊት ነው። አንድ የተወሰነ አንድ ዘፈን ምጋብዝሽ ሌላ ከእናትሽ ጋር እናትሽ ፊት ለፊት ሆነሽ ሌላ ልጅ ካለም መልካም አዘት እንግዲህ ይህን ዘፈን እኔ ጋብዛለሁ ለታክላ እናቷ ጋር ሆና ምዘፍነው ማለት ነው። እሺ ሌላ ሰው አለ ልጅ አብሮ የሚዘፍን በበቃሽ ካለም በበቃሽ Let's get
እየጨረስን ተሰጥተን ጨርሰናል። በጣም እናመሰግናለን። ቱዳር አባ ለእናታችን ረጅም እድሜና ጤና ይስጥልን። ልጆች የምታስተላልፉት መልእክት ካለ በበከሻ አሁን ጊዜያዊ ነው። ያው ምርቃኑ ተመርቋል። ዘፈኑ ቢያቆም ምግቡ አለ። ዘመዱ ሳትበሉ ሳትጠጡ እንዳትሄዱ ይላሉ እና ለእናታችን ልጆች እንዲሁም እንኳን ደስ አላችሁ። ማዛልተው ጥሩ ምሽት እንደነበረ ባለሙሉ ተስፋ ነኝ። أما كرة علم
እና